ከ60 ዓመታት በላይ ስንጠቀምበት የነበረው የወንጀለኛ መቅጫ ስነ ስርዓት ህግ ተቀይሮ አዲስ አዋጅ መውጣቱን ያውቃሉ? የኢትዮጵያ አዲሱ የፌዴራል የወንጀለኛ መቅጫ ስነ ስርዓት ህግና የማስረጃ ህግ ዋና ዋና ይዘቶቹና ለውጦቹ ምን ናቸው የሚለውን በዛሬ ቪዲዮ እንመለከታለን። ሰላም ጤና ይስጥልን። እኔ የህግ ባለሙያ የምስራች ነኝ። አብራችሁን ቆዩ። ቀደም ሲል የወንጀለኛ መቅጫ ስነ ስርዓት ህግና የማስረጃ ህግ ተለያይተው የማስረጃ ህጉ በረቂቅ ደረጃ ብቻ ለረጅም ጊዜ ቆይቶ የነበረ ቢሆንም አዲሱ ህግ ግን ሁለቱንም በአንድ ላይ አጣምሮ ይዟል። ይህ መሆኑ በወንጀል ፍትህ ስርዓቱ ላይ ግልጽነትና ቅልጥፍናን ይፈጥራል። ሌላው ህጉ የቴክኖሎጂ ለውጥን ያገናዘበ ሲሆን የዲጂታል ወይም የኤሌክትሮኒክስ ማስረጃዎችን ለምሳሌ ቪዲዮ ምስሎች፣ የድምጽ ቅጂዎች፣ የኮምፒውተር መረጃዎች፣ የማህበራዊ ሚዲያ መልእክቶች እንደ ትክክለኛ ማስረጃ እንዲቀበሉ ማስረጃው ነው እንዲቀርቡ ህጋዊ መሰረትን ጥሏል ማለት ነው። ሌላው የምርመራ ዘዴዎችና የሰብአዊ መብቶችን በተመለከተ እንደ ስልክ ጠለፋ እና የድብቅ ክትትል ያሉ ዘመናዊ የምርመራ ዘዴዎች በምን አይነት ጥበቃ የህግ ማዕቀፍና የፍርድ ቤት ፈቃድ መከናወን እንዳለባቸውም ይደነግጋል። የተጠርጣሪዎች መብትን በተመለከተ ተጠርጣሪዎች በቁጥጥር ስር ሲውሉ ያላቸው መብት ምንድነው? የምርመራ ጊዜ ገደብና በምርመራ ወቅት ጠበቃ የማግኘት መብታቸውን በግልጽ አስቀምጧል። ከዚህ ቀደም በምርመራ ጊዜ ጠበቃ የሚጠየቅበት ወይም የሚቀርብበት አግባብ ህገ መንግስቱም አልገለጸም ነበር። በዚህ አዲሱ የወንጀለኛ መቅጫ ስነ ስርዓት ህግ ላይ ግን በምርመራ ወቅት ጠበቃ ተከሳሾች ወይም ተጠርጣሪዎች ጠበቃ የማግኘት መብት እንዳላቸው በግልጽ ተቀምጧል። ሌላው የአቃቤ ህግ ስልጣንና ክስ መመስረት ሁኔታን በተመለከተ ይህ ትልቅ ለውጥ ሲሆን አንድ ተጠርጣሪ ጥፋተኝነቱን አምኖ ከአቃቤ ህግ ጋር በመደራደር ቅጣቱ እንዲቀልለት ወይም ክሱ እንዲቋረጥለት የሚያስችል ስርዓት ነው። ይህ የፍርድ ቤቶችን የስራ ጫና ይቀንሳል። ክስ ማንሳት ወይም ማቋረጥን በተመለከተ አቃቤ ህግ ክስ ለማንሳት የሚችልባቸው ምክንያቶችና ቅድመ ሁኔታዎችን በዝርዝር አስቀምጧል። ይሄ አዲስ አዋጅ ማለት ነው። ሌላው የምስክሮችና የጥቋሚዎች ጥበቃን በተመለከተ በከባድ ወንጀሎች ላይ መረጃ የሚሰጡ ጥቆማ ሰጪዎች እና ምስክሮች ከበቀል ወይም ከጥቃት እንዲጠበቁ የሚያስችል የህግ ከለላም በዚህ በአዲሱ ወንጀለኛ መቅጫ ስነ ስርዓት እና የማስረጃ ህግ ላይ የህግ ከለላ እንዲያገኙ ተካቷል ማለት ነው። ሌላው የቅድመ ችሎት ስብሰባ የፍርድ ቤት ስነ ስርዓትና ቅልጥፍናን በተመለከተ የቅድመ ችሎት ስብሰባ ክርክር ከመጀመሩ በፊት ግልጽ የሆኑ ነጥቦችን ለመለየትና ሂደቱን ለማፋጠን የሚረዱ አሰራሮችን ታስተዋውቋል። የጊዜ ቀጠሮ አሰጣጥ በተመለከተ የምርመራ ጊዜ ቀጠሮ አሰጣጥ ላይ ጥብቅ ቁጥጥር በማድረግ ተጠርጣሪዎች ያለ ፍርድ ለረጅም ጊዜ እንዳይታሰሩ የሚረዱ ድንጋጌዎችን ይዟል። ከዚህ ቀደም የጊዜ ቀጠሮ አሰጣጥ ያለ ገደብ የሚሰጥበት ሁኔታ ስለነበር ይሄ አዲሱ የወንጀለኛ መቅጫ ስነ ስርዓትና የማስረጃ ህግ ግን በዚህ ጉዳይ ላይ አዲስ የሆነ ነገር ይዞ መጥቷል ማለት ነው። ሌላው የተጎጂዎች መብትን በተመለከተ ወንጀል የደረሰባቸው ሰዎች በፍትህ ሂደት ውስጥ ያላቸው ተሳትፎ ጉዳታቸው የሚካካስበት መንገድ እና የሚደረግላቸው ጥበቃ ትኩረት አግኝቷል። ይህ ህግ እንግዲህ በሀገሪቱ የፍትህ ስርዓት ላይ ከፍተኛ ለውጥ ያመጣል ተብሎ የሚጠበቅ ሲሆን አፈጻጸሙም ከህገ መንግስቱና ከዓለም አቀፍ የሰብአዊ መብት ድንጋጌዎች ጋር የተጣጣመ እንዲሆን ታስቦ የተዘጋጀ ነው ማለት ነው። በአዲሱ የወንጀለኛ መቅጫ ስነ ስርዓትና ማስረጃ ህግ ውስጥ የዋስትና መብትና የክስ ድርድር እጅግ አስፈላጊና መሰረታዊ ለውጦች የተደረገባቸው ክፍሎች ናቸው። ዝርዝር ይዘታቸውም የዋስትና መብትን በተመለከተ አዲሱ ህግ የዋስትና መብትን እንደ መሰረታዊ መብት መከልከልን ደግሞ እንደ ልዩ ሁኔታ ነው የሚመለከተው ማለት ነው። የዋስትና አይነቶችን በግልጽ አስቀምጧል። እነሱም በግል ማረጋገጫ፣ በሰው ዋስትና፣ በንብረት ዋስትና ወይም በገንዘብ ማስያዝ ሊሆን እንደሚችል በግልጽ አስቀምጧል ማለት ነው። ዋስትና የሚከለከልባቸው ሁኔታዎችንም ተጠርጣሪው ዋስትና ቢፈቀድለት ለምሳሌ ይጠፋል ወይም ማስረጃ ያጠፋል ወይም ተጨማሪ ወንጀል ይፈጽማል ተብሎ ሲታመን ዋስትና ሊከለከል እንደሚችል አስቀምጧል። እንዲሁም የቅጣቱ መጠን ከባድ በሆነባቸው ለምሳሌ ሞት ወይም የእድሜ ልክ እስራት በሚያስቀጡ ወንጀሎች ላይ ዋስትና ገደብ እንዲኖረውም ሊኖረው ይችላል ማለት ነው።
ሌላው የዋስትና ቅድመ ሁኔታዎች በተመለከተ ፍርድ ቤት ዋስትና ሲፈቅድ ተጠርጣሪው ከሀገር እንዳይወጣ ፓስፖርት እንዲያስረክብ፣ የተወሰኑ ቦታዎች ላይ እንዳይገኝ ወይም በየጊዜው ፖሊስ ጣቢያ ቀርቦ እንዲፈርም ትዕዛዝ ሊሰጥ ይችላል ማለት ነው። ቅሬታ አቀራረብን በተመለከተ ዋስትና የተከለከለ ተጠርጣሪ ወይም ዋስትና የተፈቀደለት ተቃውሞ ያለው አቃቤ ሕግ ለበላይ ፍርድ ቤት ይግባኝ የማለት መብታቸውን በግልጽ አስቀምጧል ማለት ነው። የክስ ድርድርን በተመለከተ ይህ አሰራር በኢትዮጵያ የፍትህ ስርዓት ውስጥ አዲስ ሲሆን አላማውም ጊዜና ወጪን ለመቆጠብ እንዲሁም የፍርድ ቤቶችን ጫና ለመቀነስ የታሰበ ነው። የሂደቱ እንዴት ነው የሚለውን ስንመለከት ክስ ከመመስረቱ በፊት ወይም ክስ ከተመሰረተ በኋላ ፍርድ እስከሚሰጥ ድረስ ባለው ጊዜ ውስጥ ተጠርጣሪ ወይም ተከሳሹ ጥፋተኝነቱን አምኖ ከአቃቤ ሕግ ጋር ሊደራደር ይችላል። የድርድሩ አይነቶች ለምሳሌ ክስ ድርድር ሊሆን ይችላል። ከባድ የሆነውን ክስ ወደ ቀለል ያለ የወንጀል አይነት በመቀየር መደራደር። የቅጣት ድርድር ደግሞ በክሱ ላይ ተስማምቶ ቅጣቱ እንዲቀልለት መደራደር። የፍርድ ቤት ሚና ምንድነው? ድርድሩ የተደረገው በፈቃደኝነት መሆኑን፣ ተከሳሹ መብቶቹን መረዳቱን እና ድርድሩ የሕዝብ ጥቅምን የማይጎዳ መሆኑን ፍርድ ቤቱ ማረጋገጥ አለበት። ፍርድ ቤቱ ድርድሩን ውድቅ የማድረግም ስልጣን አለው ማለት ነው። የተጎጂዎችን ተሳትፎ በተመለከተ አቃቤ ሕግ የክስ ድርድር ሲያደርግ የወንጀል ተጎጂዎች ፍላጎትና ስሜት ግምት ውስጥ ማስገባት እንዳለበትም ሕጉ ይደነግጋል። ተጎጂው ካሳ የሚያገኝበትን መንገድም በድርድሩ ውስጥ ሊያካትት ይችላል ማለት ነው። ጥቅሙ ምንድነው? ተከሳሹ የቅጣት ቅናሽ ያገኛል። መንግስት ለምስክሮችና ለረጅም ክርክር የሚያወጣውን ወጪ ይቆጥባል። ተጎጂዎች ደግሞ የፍርድ ሂደቱን ሳይጠብቁ ካሳ ወይም ይቅርታ ሊያገኙ ይችላሉ። ባጭሩ እነዚህ ለውጦች ፍትህን በፍጥነት ለመስጠትና ተጠርጣሪዎችንም ሆነ የተጎጂዎችን መብት በተሻለ ሁኔታ ለማስጠበቅ የተነደፉ ናቸው እና በአዲሱ የወንጀለኛ መቅጫ ስነ ስርዓትና የማስረጃ ሕግ ላይ እንግዲህ የክስ ድርድር አዲስ የተካተተ ነገር ነው ማለት ነው። እንዴት ነው አፈጻጸማቸውን በተመለከተ የክስ ድርድር እንዴት ነው የሚፈጸመው ና የዋስትና አፈጻጸም ሂደቱ ምን ይመስላል የሚለውን ደግሞ እስቲ በደረጃ እንመልከት። የክስ ድርድር እንዴት ነው የሚፈጸመው፣ አፈጻጸም ሂደቱ ምን ይመስላል የሚለውን ስንመለከት በዘፈቀደ የሚደረግ ሳይሆን ጥብቅ ስርዓት ያለው ሂደት ነው። ድርድሩን መጀመር ድርድሩ ተከሳሹ ወይም ተጠርጣሪው ወይም ጠበቃው ሊጀምሩት ይችላሉ። አቃቤ ሕግም ቢሆን ለፍትህ አሰጣጥ ጠቃሚ ነው ብሎ ካመነ ድርድሩ እንዲጀመር ሀሳብ ሊያቀርብ ይችላል። የድርድሩ ነጥቦች ድርድሩ በሁለት ነገሮች ላይ ሊሆን ይችላል። ከባድ ወንጀልን ወደ ቀላል ወዳለ ወንጀል ለመቀየር፣ ለምሳሌ ከባድ ግድያ ከሆነ የተከሰሰው ተከሳሹ በቀላል ሰው መግደል እንዲከሰስ ሊሆን ይችላል ማለት ነው። ሌላው የቅጣት መጠኑ እንዲቀንስለት ሊደራደር ይችላል። ለምሳሌ ከ10 አመት እስራት ወደ 5 አመት እንዲወርድለትም ድርድር ሊያደርግ ይችላል ማለት ነው። ስምምነቱ በጽሁፍ መዘጋጀት አለበት። ስምምነቱ ሲደረግ በአቃቤ ሕግና በተከሳሽ ወይም በጠበቃው ተፈርሞ በጽሁፍ መዘጋጀት አለበት። በዚህ ስምምነት ላይ ተከሳሹ ጥፋቱን በፈቃደኝነት ማመኑን በግልጽ ማስፈር አለበት ማለት ነው። ሌላው የፍርድ ቤት ማረጋገጫ ያስፈልጋል። ይህ ወሳኙ ደረጃ ነው። ስምምነቱ ለፍርድ ቤት ይቀርባል። ዳኛው ተከሳሹን ለብቻው በማነጋገር ድርድሩን ያደረገው ያለማስገደድ በፈቃዱ መሆኑን፣ ጥፋተኝነቱን ማመኑን የሚያስከትለውን ውጤት እንዲረዳ ያደርጋል። ምስክሩ የመጠየቅ መብቱን መተውን ማረጋገጥ አለበት። ሲያምን ያው የተለያዩ መብቶቹን መስቀለኛ ጥያቄ መጠየቅ ሊሆን ይችላል እና ሌሎች መብቶቹን ትቶ ድርድር ሊያደርግ እንደሆነ ተከሳሹ ወይም ተጠርጣሪው ሊረዳው ይገባል ማለት ነው። ይህንንም ፍርድ ቤቱ ተከሳሹን ለብቻው በማነጋገር እነዚህን ጉዳዮች ይጠይቀዋል ማለት ነው። ሌላው ፍርድ ቤቱ ድርድሩ ፍትሐዊ ነው ብሎ ካመነ
ስምምነቱን መሰረት አድርጎ ፍርድ ይሰጣል። ፍትሐዊ ካልሆነ ግን ድርድሩን ውድቅ አድርጎ መደበኛው የፍርድ ሂደት እንዲቀጥል ያዛል ማለት ነው። በአጠቃላይ እነዚህ ናቸው የክስ ድርድር አፈጻጸም ሂደት ደረጃዎች ማለት ነው። ሌላው የዋስትና መብት አፈጻጸም ሂደትን ስንመለከት ያው ዋስትና ተከሳሹ ከስር ወጥቶ ጉዳዩን በውጭ ሆኖ እንዲከታተል የሚፈቀድበት ስርዓት ነው። ምንድነው ሂደቱ? የአፈጻጸም ሂደቱ የሚለውን ስንመለከት መጀመሪያ ማመልከቻ ማቅረብ ነው። ተጠርጣሪው ፖሊስ ጣቢያ ወይም ፍርድ ቤት ቀርቦ የዋስትና ጥያቄውን በቃል ወይም በጽሁፍ ያቀርባል። ሁለተኛ የአቃቤ ሕግ መቃወሚያ፣ ለምሳሌ አቃቤ ሕግ ዋስትና ሊፈቀድ አይገባም የሚል ከሆነ ምክንያቱን ለምሳሌ ምስክር ያባብላል ሊል ይችላል፣ ወይም ከሀገር ይወጣል የሚሉት ምክንያቶች ለፍርድ ቤቱ በበቂ ሁኔታ ማስረዳት ይኖርበታል ማለት ነው። ሌላው የዋስትና መጠን መወሰን ነው። ፍርድ ቤቱ ዋስትና ሲፈቅድ እንደ ወንጀሉ ክብደት የገንዘብ መጠን ይወስናል። ገንዘብ የሌለው ሰው ከሆነ የሰው ዋስ ወይም ታማኝ ግለሰብ እንዲያቀርብ ሊታዘዝ ይችላል። ሌላው ግዴታዎችን ማስፈረም ነው። ተከሳሹና ዋሶቹ በቀጠሮ ቀን ካልቀረበ ይህንን ያህል ብር ለመንግስት እንከፍላለን የሚል ውል ይፈርማሉ ማለት ነው። ሌላው መለቀቅ ነው። ያው ፎርማሊቲው እንደተጠናቀቀ ፍርድ ቤቱ ለማረሚያ ቤት ወይም ለፖሊስ ጣቢያ የመልቀቂያ ትዕዛዝ ይጽፋል ማለት ነው። ስለዚህ ያው በአዲሱ ሕግ በክስ ድርድር ወቅት በአጠቃላይ የአቃቤ ሕግ የወንጀል ተጎጂውን ማነጋገር ወይም ጥቅሙ እንዳይጎዳ ማድረግ ግዴታ እንዳለበት ማስታወስ ያስፈልጋል ማለት ነው። ለዛሬ በአዲሱ የማስረጃና የወንጀለኛ መቅጫ ስነስርዓት ሕግና የማስረጃ ሕግ በተመለከተ የሰራውት ቪዲዮ ይመስል ነበር። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናሉን እንድታበረታቱ እንጠይቃለን። እናመሰግናለን።